በእርግጠኝነት ግን ኢንሳ አሁን ካለበት 10 20 ስቴፕ አሄድ ይወስደዋል። ምክንያቱም ያለው ሪስክ ምንድነው? አንዳንድ ቦታ የያዘው የሰው ኃይል ነው። ሰው የምናደርጋለው ይላል። እኛ ጋር 99% ፍራቻ የለም። በዚህ ያለው የሰው ኃይል ከአዲስ አስተሳሰብ ጋር መራመድ እንደሚችል እምነት አለ። ሁለተኛው አንዳንድ ቦታ ሲስተም ቢዘረጋ የኢምፓወርመንት ኢሹ ኢንዲቪጁዋልስ ጋር እንዲሆን ከመሻት ጋር ይያያዛል። በእኛ ኬዝ የመጣ እንደሆነ ኢንዲቪጁዋልስ ፉሊ ኮንትሮል ማድረግ ቢፈልጉም አይችሉም። ወይም ራዕዩን መተው ነው። ራዕዩን ከያዝን ደግሞ የግድ የመደመር እና በጋራ የመስራት ባህልን ማጎልበት ይጠይቃል ማለት ነው። በመሆኑም አሁን ቢፒአር ሲጀምር ኢንሳ የባለፈው ዓመት የሥራ አፈጻጸሙ ከስተመር ስላላዘኑ ስላልሰራው ችግር ስላለበት አይደለም። ኢንሳ እየሰራ ያለው በጣም ከፍተኛ ኤክስፔክቴሽን ስላለ የወጣት ስብስብ፣ የአይቲ ስብስብ፣ የትራንስፎርሜሽን ኃይል ኒውክለስ ይሄ ኃይል ነው እዚህ ሀገር ውስጥ ለውጥ የሚያመጣው የሚባል ኤክስፔክቴሽን ለማምጣት አንደኛ አንድ አስተሳሰብ መያዝ አለብን እኛ። ሁለተኛ ለውጡን በቀጣይነት የምናቀጣጥል መሆን አለብን። በቀጣይነት ለማቀጣጠል አሁን የሰራናት ነገር ይዘን ከተቀመጥን ነገ ታሪክ ትሆናለች። ታሪክ እንዳይሆን በቀጣይነት አዲስ ነገር ለመፍጠር ስለሆነ ወደምንፈልገው ቦታ ያደርሰናል። እኛም ብቻ ሳይሆን በሀገር ደረጃ ያለውን ለውጥ ለማፍጠን ያግዛል የሚል ሐሳብ ነው ያለኝ። የሚል አስተሳሰብ በከፍተኛ ደረጃ እዚህ ያላችሁ መሪዎች ታውቁታላችሁ። ለከስተመሮቻችን 3 ወር ካል እኛ በአንድ ወር ተኩል እንጨርሳለን። የምንናገረው ማድረግ ብቻ ሳይሆን ከምንናገረው ባሻገር ማድረግ የምንችል መሆን አለብን። ይሄንን ባለፉት ዓመታት ኤክሰርሳይዝ አድርገናል። በአብዛኛው የተሳካ ይመስላል። የተሳካ ይመስለው ግን ፊክስድ በሆነ ሪፈረንስ ነው። በዚህ ዓመት ውስጥ ይሄን ጨርስልሃለሁ ብለን በ9 ወር ጨርሰናል። በሪፖርታችንም ከእቅድ በፊት ጨርሰናል ብለን በኩራት ወይም በጥሩ ነገር አይተነዋል። ግን ፊክስድ ነው። ለምን 6 አናደርገው? ዓመትን ብንላቸው ለምን 5 ወር አናደርገው? ለምን እዛ እንቆማለን? የሚል አስተሳሰብ መያዝ ያስፈልጋል። በቃል ለማስተማር ሞክረን ካልተሳካ በተግባር ኢንቨስት አድርገን ማሳየትና ከስተመሮቻችንን ማምጣት ነው። አሁን በእኛ ኬት ስትሬስ እናደርግ እንግዲህ ከሰርቪስ ጋር ብቻ የሚያያዝ ጉዳይ አለ። አይቲ ነው። ቀድመን ኢንፎርሜሽን እንሰማለን፣ ቀድመን እናውቃለን። ያወቅነውን ነገር ሄደን ስንናገር አዲስ ሐሳብ ነውና እብዶች ልንባል እንችላለን። እብድ አለመሆናችንን ጠቃሚ አስተሳሰብ መሆኑን ጊዜ፣ ገንዘብ፣ ጉልበት እያፈሰስን ነው ከስተመሮቻችን የምናመጣው። ይሄን ስናደርግ ነው ራዕዩን ደግሞ ሪያላይዝ የሚሆነው።